ብዙ የወንድ አይነቶች አሉ። አብዛኞቻችሁ ሲግማ ስለሚባል ወንድ ታውቃላችሁ። እኔ አይምሮ ውስጥ ያለው ግን አልፋ የሚባል ወንድ ነው። ስለ አልፋው እንዲያወቅኩት 10ኛ ክፍል እያለሁ እንዴት ሴቶችን ማግኘት ይችላለሁ ብዬ ሰርች አደርግ ነበር አካባቢ እና አብዛኛው እኔን ሊያስተምሩ የሚችሉ ሰዎች አጠገቤ አልነበሩም። ከኔ ታላቅ ሆነው እንዴት ነው ሴትን ልጅ አትራክት ማድረግ የምትችለው፣ መጥበስ የምትችለው፣ እንዴት የራስ ማድረግ ትችላለህ የሚለውን ሰው የሚያስተምረኝን ሰው አልነበር። ከዛ በዛን ሰዓት ሊያስተምሩኝ የሚችሉትን ነገሮች ስፈልግ አንድ መጽሐፍ አገኘሁ። መጽሐፉ የፍቅር ኬሚስትሪ ይባላል። እዛ መጽሐፍ ላይ አንድ ካራክተር አለ አልፋ የሚባል። ይሄ ወንድ ሰውነቱ የሚያምር አሪፍ ማይንድ ሴት ያለው የፈለጋትን ሴት አትራክት አድርጎ የራሱ ማድረግ የሚችል በህይወቱ ደግሞ ስኬታማ የምንለው አይነት ወንድ ነው። ያንን መጽሐፍ ካነበብኩኝ በኋላ ይህንን ካራክተር ለምን አቺቭ ማድረግ አልችልም ብዬ ስለሱ በደንብ ሪሰርቾችን መስራት ጀመርኩኝ። መጽሐፉ ላይ ያሉትን ነገሮች መሞከር ጀመርኩኝ። እዛ መጽሐፍ ላይ ሴትን አትራክት ስለማድረግ እያወራ ራስን እንዴት ማሻሻል እንዳለብህ፣ ሰውነትን እንዴት መቀየር እንዳለብህ፣ ኮንፊደንስን እንዴት ቢውልድ ማድረግ እንደምትችል የሚያስተምር መጽሐፍ ነው። ከዛ እነዚህን ነገሮች ኮንፊደንስን፣ ሰውነትን፣ ማይንድ ሴትን እና ስኬታማ ስትሆን የምፈልጋትን ሴት ማግኘት እንደምትችል ያስተምራል። ከዛን ቀን ጀምሮ እንዳልኳችሁ አልፋ የሚባለው የወንድ ካራክተር አይምሮ ውስጥ ጋር ጂም መስራት ጀመርኩኝ። ራሴ ላይ በደንብ ሞር ፎከስ አድርጌ ራሴን ለመቀየር ፑሽ ማድረግ ጀመርኩ። ኢቭን ጂም ራሱ የጀመርኩት አንደኛው መጽሐፉ ስለ አልፋ ወንድ ሲያወራ አልፋ ወንድ ጂም ይሰራል የሚለው መገለጫ ወይም ህግ ስለነበረው ጂም መስራት ጀመርኩ። አብዛኛውን ሰልፍ ኢምፕሩቭመንት ውስጥ የገባሁት ፑሽ አድርጎኝ ይሄ አልፋ የሚባለው ወንድ ካራክተር ነው ማለት እና ዛሬ የምናየው እንዴት የአልፋ ወንድ ካራክተርን እና መገለጫዎችን ቢውልድ ማድረግ እንደምንችል፣ በዛው ሴቶችን ውደዱኝ ወይም እነሱን አትራክት ስለማድረግ ሳንሞክር እንዴት ራሳቸው እኛን ቼዝ አድርገው መምጣት እንደሚችሉ በዚህ ቪዲዮ እኔ ከዛ መጽሐፍ ላይ የተማርኩትን ሌሎች አልፋ ወንድ የሚባሉ ወንዶችን ሰርች አድርጌ እነሱን ህይወት ለመሞከር ለመሆን ብዙ ጊዜ ወስዶብኝ ዲፕሊ ሰርች ይበታለሁ እና እዛ ላይ የማውቃቸውን አልፋ ወንድ የሚያደርጓቸውን ካራክተሮች በዚህ ቪዲዮ ምን ይሆናል። ለማታውቁኝ ቴዲ ይባላል። የኔ ዓላማ ኢትዮጵያ ላይ አለ የተባለ የወንዶች ኮሚኒቲ ቢውልድ ማድረግ እና ወንዶች የዛ ኮሚኒቲ የዛ ጀማ አባል መሆን የምትፈልጉ ነገር ከሆነ ሰብስክራይብ አድርጋችሁ ፋሚሊ መሆናችሁ እንዳረሱ። የመጀመሪያው አልፋ የሚያስብላችሁ ወይም የአልፋን ካራክተር እንድትይዙ የሚያደርጋችሁ ነገር ኮንፊደንሳችሁ ነው። አልፋ ወንድ ከሌሎች ወንዶች የሚለየው በኮንፊደንሱ ነው። ኮንፊደንስ ደግሞ ቢውልድ የምታደርጉት ነገር ነው። ስትወለዱ ይዛችሁት የምትወለዱት ነገር አይደለም። ኢቨን እኔ ራሱ ኮንፊደንሴን ቢውልድ ነው እንጂ ያደረግኩት በፊት የነበረኝ ኮንፊደንስ ሌላ ነበረ። ኢቨን ሴቶችን በጣም ማውራት ፈራ ነበረ እና አንድ መወዳት ልጅ ነበረች ሃይስኩል ሌቭል። እሷን ማውራት ፈርቼ የምሮጥባቸው ጊዜያቶች በጣም ብዙ ነበሩ። አሁን ያንን የኮንፊደንስ ሌቭል ቀይሬዋለሁ። አሁን ኮንፊደንስ የኔ መገለጫ ነው። የምፈልጋትን ሴት ማውራት ለእኔ ከባድ አይደለም። እኔ የምፈልገው ወይም ማድረግ የምፈልገው ነገር ከሆነ ያንን ነገር ለማድረግ ምንም እጄ የሚይዘኝ ነገር የለም። ያንን ደግሞ ያመጣሁት ኮንፊደንሴን ቢውልድ ስላደረኩት ነው በጊዜ ሂደት። እናንተም ቢውልድ ማድረግ የምትችሉት ነው። ሴቶች ደግሞ አንድ ተፈጥሮ አላቸው። በጣም የሚገርም አንድ ተፈጥሮ አላቸው። ይህ ተፈጥሯቸው ኮንፊደንስ ያለውንና የሌለውን ወንድ እንዲህ በማየት ላይክ እንደ ድመት በማሽተት መለየት ይችላሉ። ኮንፊደንስ ይኑራቸው አይኑራችሁ። ስለዚህ ኮንፊደንስ አለኝ ብላችሁ መናገር አይጠበቅባችሁ። በተግባር ነው የምታሳዩዋቸው። ስትራመዱ ቀና ብላችሁ ፖስተራችሁን አስተካክላችሁ ደረትን ወደፊት አድርገ ቺቺ የምትባሏን ደግሞ እንደዚህም ሳትሰቅላት እንደዚህም ዝቅ ሳትል ኖርማል ሌቭል ላይ አድርገ ስትራመድ የእጅ እንቅስቃሴን በስነስርዓት እየተጠቀምክ ድምፅን ደግሞ በቻልከው አቅም ዲፕ ለማድረግ እየሞከርክ ስታወራ ይሄ ሰው ኮንፊደንስ አለው ጥሩ የሚባል ወንድ ነው እንድትባል ያደርጋል። ሌላው ወሳኙ ነገር ከማንም ጋር ስታወራ አይን ኮንታክትን መጠበቅ ይኖርባል። በተለይ ከሴቶች ጋር አትደናበር፣ አትርበትበት። ማውራት የምትፈልገውን ነገር በስነስርዓት አውራ። አይ ኮንታክትን ጠብቅ። የምታወራው ነገር ከሌለ ዝም ብትልና አይኗን እያየ ብታዳምጥ ይሻላል እንጂ ይሄ ተደነባብረ እንደዚህ አንገትን ደፍተ ምናምን የምታወራ ነገር ከሆነ ይሄ ደንባራና ፈሪ የሚባለውን ወንድ ነው የሚያደርግ። ሞር ደግሞ እንዴት ኮንፊደንስ አቀየር እንደምትችሉ ማወቅ ከፈለጋችሁ ከዚህ በፊት የሰራው ቪዲዮ አለ። እኔ እንዴት ኮንፊደንስ ቢውልድ ማድረግ እንደቻልኩኝ መቀየር እንደቻልኩኝ የሚያሳይ ቪዲዮ ከዚህ በፊት ሰርቻለሁ። ገብታችሁ ቼክ አድርጉት። ሁለተኛው የአልፋ መገለጫ ባህሪ ሰውነት ወይም ፊዚካሉ። አልፋ፣ ቤታ፣ ሲግማ እና ሌሎች የወንዶች ታይፖች መሆን አይጠበቅብን። ወንድ እስከሆንክ ድረስ ጂም ትሰራለህ፣ አለቀ። ጂም ማሰራ ነገር ከሆነ ከዚህ በፊት ነግሬያለሁ። እንደ ሴት ነው ማየት። በቃ ቻሌንጅ ራስን ቻሌንጅ ማድረግ ማትችል ሰነፍ ሰውንክን ማወቅ ይኖርባል። ጂም ማሰራ ነገር ከሆነ ሁላችሁም የሆነ ጂም የምትጀምሩበት ሪዝን ይኖራችኋል። አንዳንዴ የሚወዳትን ልጅ አትራክት ለማድረግ ጂም ይጀምራል። ብሬክአፕ ሲያደርግ ጂም ይጀምራል። ቀጫጫ ስለሆነ ለመወፈር፣ ወፍራም
ወፍራም ስለሆነ ለመግሳት የሚጀምራል። እናንተም የራሳችሁ ሪዝን ያስፈልጋችኋል ጂም ለመጀመር። እኔ በሰዓቱ ጂም የጀመርኩት ወይም ጂም ለመስራት የወሰንኩት ኮንፊደንሴን ማሻሻል እፈልግ ስለነበረ ነው እና ሰርቶልኝ ጂም መስራቴ ኮንፊደንሴን በብዙ እንዳሻሽል፣ በብዙ ኮንፊደንስ እንዲኖረኝ፣ ፖስቸሪን፣ የተለያዩ ነገሮችን ቢውልድ እንዳደርግ አግዙኝ። ቅድም መጀመሪያ ላይ ኮንፊደንሳችሁን ማሻሻል አለባችሁ ብያችኋለሁ አለ። ስለዚህ አንደኛው ኮንፊደንሳችሁን የምታስተካክሉበት ነገር ጂም መስራታችሁ ነው። ሁለተኛ ላይ ደግሞ ፊዚካላችሁን ስትገነቡ አብራችሁ ኮንፊደንሳችሁን መገንባት ትችላላችሁ ማለት። በዛ ላይ ደግሞ ሴቶችን አትራክት ስለማድረግ እያወራ ነው አይደለ? በዛው አልፋ ወንድ ሴቶች የሚወዱት ወንድ ነው ብለናል። ስለዚህ ሴቶችን ደግሞ አትራክት ለማድረግ አሪፍ የሚባል ሰውነት ያስፈልጋል። እኛ የሴቶችን ቂጥ እንደምናየው እነሱም የወንድ ልጅ ደረት፣ ትከሻ አትራክት የሚሆኑበት ነገር ነው፣ ወይም ወንዶችን ሲያዩ የሚያዩት ነገር። ስለዚህ ሞር ፖስቸር ላይ፣ ትከሻ ላይ፣ ደረት ላይ ስትሰራ አስቴቲክ የሚባሉ ወይም እቺ ትሪያንግል ፊዚክ እንድትይዝ ያደርጋል። የዛን ስትለብስ፣ ስትራመድ፣ ስትንቀሳቀስ በቃ ግርማ ሞገስ ያለው ወንድ እንድትሆን ያደርጋል። ጂም የምትሰራ ከሆነ በጣም ብዙ ጥቅም ነው የምታገኝ። ኢቨን ከቅድም ጀምሮ ነገር ያለው ኮንፊደንስን ቢውል ታደርጋለህ ብያለሁ። ከዛ ውጭ ደግሞ ጤንነትን እንድትጠብቅ ያደርጋል። ጠንካራ እንድትሆን ያደርጋል። የሆነ ሰው ሊያጠቃ ቢሞክር ራሱ ሰውነት አሪፍ ከሆነ ቢውል የሆነ ከሆነ ማንም መጥቶ አፉን አይከፍትብህም፣ ያከብራል። ከዛ ውጭ ደግሞ በጣም ጎበዝ ማይንድ ሴት ካለ፣ በጣም ብልጥ ከሆንክ ሰውነትን ወደ ብር መቀየር ሁላ የምትችልበት ነገር አለ። አሁን የነገርኩ ነገሮች ብቻ ጂም ለመጀመር በቂ ምክንያቶች ናቸው። ስለዚህ ወንዶች ጂም እንስራና ሰውነታችንን ቢውልድ እናድርግ። ሶስተኛ አልፋ ወንድ የሚያስብላችሁ የአልፋ ወንድ ካራክተር ፐርፐስ። አልፋ ወንድ መሆን የምትፈልግ ነገር ከሆነ ይህንን ፓርት በትኩረት እንድታደምጠኝ ይፈልጋሉ። ለወንድ ልጅ በጣም ወሳኙ ነገር ያለው ሰውነቱ ላይ፣ ኮንፊደንሱ ላይ፣ የብር መጠኑ ላይ፣ ያገባት ቆንጆ ሚስት፣ ቤተሰቦቹ ምናምን አይደሉም። ወንድ ልጅ በጣም ወሳኙ ነገር ፐርፐዝ ወይም የሚኖርለት አላማ ነው። አንድ ወንድ ልጅ የሚኖርለትን አላማ ማያቅ ነገር ከሆነ ህይወት በጣም ነው ከባድ የምትሆንበት። ለምን እንደምትኖር፣ በህይወት ምን ማሳካት እንደምትፈልግ፣ የዛሬ 10 እና 5 ዓመት ራስን የት ቦታ ማግኘት እንደምትፈልግ ማወቅ ይኖርባል። የዛኔ ነው አላማ ወይም ፐርፐዝ አለ ልንል የምንችል። አንድ ሁሉንም ወንዶች የሚያመሳስል ነገር አለ። እኔንም አንተንም ሌሎች ወንዶች የሆነ አንድ የሚያደርገን ነገር አለ። ሁላችንም ከራሳችን አልፈን ያሳደጉንን ቤተሰቦች ህይወታቸውን መቀየር እንፈልጋለን አይደለም? ስለዚህ ይህ አንድ ወደ ስኬት እንድትደርስ የሚያደርግ ፑሽ የሚያደርግ ፐርፐዝ ሊሆን ይችላል። አስበው እስቲ በአንተ ምክንያት ቤተሰቦች ሀብታም ሲሆን፣ በአንተ ምክንያት እህት ወንድሞች፣ ይህ እኮ ሀብታም ወንድሜ ነው፣ ታዋቂ ወንድሜ ነው፣ ፌመስ ወንድሜ ነው፣ ማሳካት የሚፈልገውን ነገር ያሳካ ወንድሜ ነው። ኢቨን እነሱ እንድታደርግላቸው የፈለጉትን ነገር አንተ በነፃነት ማድረግ ስትችል የዛኔ በስነስርዓት ወንድ ሆናል። እናቱ ወንድ ወልዳለች ማለት ነው። ይህ ማይንድ ሴት እንዲኖር ነው የምፈልገው። በቃ ከራስ አልፈ ሌሎች ሰዎችን ህይወት መቀየር የምትችል ወንድ እንደሆንክ እያሰብክ መኖር ስትጀምር እኔማ ለራሴ አላንስም የሚለውን ነገር ታቆምና አንተ ራሱ እዛ ቦታ ላይ ባደርስ ለሌሎች ሰዎች መድረስ እንዳለብህ ማሰብ ስትጀምር ትክክለኛውን ፐርፐዝ አገኘ ማለት ነው። ትክክለኛው የዛኔ መኖር ትጀምራለህ። ሴቶችን በቀላሉ የሚወዱት አላማ ያለው ወንድ። ባለፈው ቲክቶክ ላይ ቪዲዮ ሰርቼልህ ነበር አይደለ? የምትፈልጋትን ሴት ማግኘት የምትፈልግ ነገር ከሆነ መጀመሪያ አላማና ፐርፐዝ ሊኖር ይገባል። አብዛኞቹ ሰዎች ፍሬንድ ዞን ውስጥ የሚገቡት ሴቶች ጋር ቁም ነገር ስለማያውቁ ሁሌ ቀልድ፣ በቃ ሁሌ ሄደህ ታስቃታለህ፣ ሁሌ ፈኒ ነህ በሷ ቤት። እስቲ ይቺ ሴት ከአንተ ጋር መኖር እንዴት ልትፈልግ ትችላለች? ምንም ነገር የለም፣ ለምን እንደምትኖር አታውቅም። ኢቭን ቤተሰቦችን እየረዳ አይደለም፣ እነሱ ጋር እየተጦርክ ነው እየኖርክ ያለው። በዚህ ሰዓት ሆነ ሴትን ልጅ ማሳደድና ቼዝ ማድረግ ራሱ አንድ ለራስ ያለን ንቀት ነው የሚያሳየው። ስለዚህ ያንን ነገር ተውና መጀመሪያ አላማ ይኖር። አላማ ሲኖር የሆነ ሴት መምጣቱ አይቀርም። ወይም ራስ ሄደ አፕሮች ልታደረግ ትችላለህ። ሴቶችን አፕሮች ማድረግ ችግር የለውም። አፕሮች ልታደረግ ልታወራ ትችላለህ። ግን በዛ ሰዓት አላማ ከእሷ መብላት የለበትም። አላማን ከእሷ ያስበለጥክ ቀን በቃ እሷን ሂጂ ብለህ የፈቀድክበት ቀን። ስለዚህ ሁሌ ማንንም ህይወት ላይ ሴት ልትሆን ትችላለች፣ ማንም ሰው ከአላማ መብለጥ የለበትም። አንተና አላማ ብቻ ነው ያላችሁት። ከዛ በኋላ እያሉ ይቀጥላሉ። ቤተሰቦች፣ ሴቶች፣ ጓደኞች፣ ሌሎች ነገሮች ይመጣሉ። ስለዚህ ሁሌ አላማና አንተ ነው ልትኖሩ እንጂ የምትችሉት ሌሎች ሰዎች ከዛ በታች ነው መሆን ያለባቸው። ወደኋላ የምታደርግ ሴት ከሆነች አሁኑኑ ከህይወት አስወጣት። በለስት ሊሆን ይችላል፣ አብራችሁ ጊዜ በማሳለፍ ሊሆን ይችላል። ብቻ መድረስ ካለብህ ቦታ ያቺ ሴት ወደኋላ እንደምታደርግ ካሰብክ ያቺን ሴት ተዋት። ስለ ጠላት አይደል፣ አንተ መድረስ የምትፈልግበት ቦታ ላይ እንድትደርስ ፑሽ ስለማታደርግ ወደ ህይወት መምጣት ያለባት ወይም እንደ መርህ የአንተ ትክክለኛው ሴት ነች የምትባለዋ ሴት በአንተ አላማ፣ በአንተ ፐርፐስ፣ ኢቭን በአንተ ስኬት ከአንተ በላይ ማመን የምትችል አይነት ሴት መሆን አለባት። እንደዛ ካልሆነች ወደኋላ የምትስብ ነገር ከሆነ ግን አንተን ገደል ከታ እሷ መሄድ ወዳለባት ወንድ መሄዱ አይቀርም።
4ኛ አልፋ ወንድ ጠባቂ፣ ፕሮቴክቲቭ፣ አቅራቢ ወንድ ነው። ማንን ነው የምንጠብቀው? ፕሮቴክት የምናደርገው የምናቀርበው ለማን ነው የምናቀርበው ካላችሁ መጀመሪያ ለራስህ፣ ከዛ ለቤተሰብ። ቤተሰብ ደግሞ 2 አይነት ቤተሰብ አለ። አንደኛው አንተ ተወልደ ያደግክበት ቤተሰብ፣ ሁለተኛ ደግሞ አንተ ወደፊት ቢውል የምታደርገው የምትመሰርተው ቤተሰብ። ስለዚህ ሁለቱንም ቤተሰብ ፕሮቴክት ማድረግ መጠበቅ እና ለእነሱ ማቅረብ ያለብን ነገር ማቅረብ አለብን። አሁን ሴቶች ለምን ብር ይወዳሉ እንደሚባል አስረዳል። ሴቶች በተፈጥሯቸው አቅራቢና ጠባቂ ወንድ ይወዳሉ። ይህ ደግሞ ተፈጥሯቸው ነው። እነሱን ፕሮቴክት ማድረግ የምትችል ነገር ከሆነ የሚፈልጉትን ነገር ማቅረብ የምትችል ነገር ከሆነ ሂዱ ብትላቸው ማይሄዱ። ለምን? ሴቶች በተፈጥሯቸው ያንን ነገር ስለሚፈልጉ። እንደ አባቷ ልትጠብቃት ፕሮቴክት ልታረጋት ይገባል። ኢቨን በመንፈሳዊ ሴትን ልጅ ልትጠብቃትና እንደ ራስ ልትወዳት ይገባል ተብሎ ሁላ ተጽፏል አይደለ? ስለዚህ መጠበቅ ወይም ፕሮቴክት ማድረግ የወንድ ልጅ አንደኛው መገለጫ። አልፋ ወንዶችን ከሌሎች ወንዶች ለየት የሚያደርገው ነገር ለሴቶች ልዩ ክብር፣ ፍቅር ያለው የወንድ አይነት ነው። ሌሎቹን ወንድ ካየ ግን ለምሳሌ ሲግማን የምትወስድ ነገር ከሆነ ሲግማ ወንድ በምንድን ነው የሚታወቀው? ካል ሴቶችን ኢግኖር በማድረግ በመተው ዲስሪስፔክት በማድረግ ነው አይደለ ሲግማ ወንድ የሚታወቀው። አልፋ ግን ከዛ በተቃራኒ ፕሮቴክት ያደርጋል፣ ይጠብቃል። ማቅረብ ያለበትን ማቅረብ የሚችል ወንድ አይነት ነው ማለት ነው። አሁን ደግሞ እንዴት አቅራቢና ጠባቂ ወንድ መሆን እንደምትችል አሳያል። አንድ ወንድ ጠባቂን ወይም ፕሮቴክቲቭ ነው ስንል ፕሮቴክት የምታደርግበትና የምጠብቅበት አንደኛ ፊዚካል ወይም ሰውነት ያስፈልጋል። ለዛ ደግሞ ጂም ገብታ ነው ሰውነትን ቢውል የምታደርገው። የዛኔ ስትሬንግዝ ይኖራል። ማንም መጥቶ ራስ ላይ ቤተሰቦች ላይ አደጋ ቢፈጥር ያንን ነገር መቋቋምና ኮንትሮል አድርገን ማስወገድ የምትችልበት እድል ይሰጣል ጂም መስራት። ከዛ አልፎ እነ ማርሻል አርት፣ ቦክሲንግ፣ ካራቴ የሚባሉትን ራሳችንን ፕሮቴክት የምናደርግባቸው ስኪል ያስፈልጋል። የዛኔ የምትወዳትን ልጅ፣ ቤተሰቦችን፣ እህትን፣ ወንድምን ፕሮቴክት ማድረግ ይችላል። ሁለተኛ ወንድ ልጅ ደግሞ እንዴት ነው አቅራቢ የሚሆነው ካለን ወንድ ልጅ ሊያቀርብ ወይም ፕሮቫይድ ሊያደርግ የሚችለው ፋይናንሻሊ ስቴብል መሆን ይኖርባል። በቂ የሚባል ቤተሰቦችን እናንተ ሊያስተዳድር የሚችል ብር መስራት ይኖርባል። ለዛ ደግሞ በዚህ ሰዓት በጣም ተፈላጊው ስኪል ምንድን ነው ብለህ ሰርች አድርግ። ከዛ መስራት ያለብን ስራ ሳትንቅ ስራ። የዛኔ አሪፍ የሚባለውን የብር መጠን መያዝ ትችላል። ከዛ ከራስ አልፈ ለቤተሰቦች የሚሆን የብር መጠን መስራት ሲጀምር ያ ወንድ አቅራቢ ነው ወይም ደግሞ ፕሮቫይደር ነው እንላለን። አልፋ ወንድ መሆን ማለት በሴቶች በወደድ ሴቶችን አትራክት ምናምን ማድረግ ብቻ አይደለም። ከዛ አልፎ የምትኖርለትን ዓላማና ፐርፐዝ ማወቅ ማለት ነው። የዛኔ ዓላማን ስታቅ፣ ለምን እንደምትኖር ስታቅ የተለያዩ ነገሮችን መገዘም ትጀምራለህ። ራስን ቢውልድ ማድረግ ትጀምራለህ። ማሻሻል ትጀምራለህ። ስኬታማ ሰው ከሆንክ የማይፈልግ ሰው አይኖር። ሁሉም በአካባቢ ማንዣበቡ አይቀርም። ሴቶች እኔን ምረጥ ማለታቸው አይቀርም። ስለዚህ ራስን ቢውልድ እያደረግ ሴቶችን ደግሞ አትራክት ማድረግ የምትፈልግ ነገር ከሆነ አልፋ የሚባለውን ካራክተር ወይም ማይንድ ሴት ቢውልድ ማድረግ ይኖርባል። ለዛ ደግሞ ትክክለኛው ነገር የነገርኩን 4 ነገሮች ማድረግ ነው። የዛሬው ቪዲዮ ጠቃሚ እንደነበረ እርግጠኛ ነኝ። ሌሎች የሚጠቅሟችሁን ቪዲዮዎች፣ ራሳችሁን ሊቀይሩ የምትችልባቸውን ቪዲዮዎች እዚህ ቻናል ላይ ስለምታገኙ ሰብስክራይብ ማድረጋችሁ እንዳረሱ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ።